የክፍል 2ን እይታ ስንጀምር ቻሚን ወደ እጮኛው ጋር በማምራት አጎቶቿን ተጠቅማ ጄሪምን እንድትታገት አድርጋ እንደነበር እንዳወቅባት ከአሁን በኋላ አጠገቧ ከደረሰች እንኳን በሁለቱ መካከል ያለው ግንኙነት እንደሚቋረጥ ነግሯት ትቷት ይሄዳል። እሷም እንደለመደችው የተቆረጠውን ቅንድባቸውን በቀለም ወደ አስተካከሉት ወደ ሁለቱ አጎቶቿ ጋር በመሄድ የጮኸች ንዴቷን ስትወጣባቸው ይታያል። ጄሪም ደግሞ ከእንጀራ እህቷ ጋር ተጣልታ ከዛ ቤት በመውጣቷ ድሮ ላይ ከአባቷ ጋር ትኖርበት ወደ ነበረውና አሁን ላይ ተጎሳቅሎ ወደ ተዘጋው ወደ ቀድሞ ቤቷ ጉዟን ያደረገች ሲሆን ምሽቱን በሙሉ ብርቱን ለመቋቋም እየሞከረች እዛው ስታሳልፍም ይታያል። ታዲያ በቀጣዩ ቀን ጠዋት ላይ ቤቱ ከስራ ቦታ ራቅ ስለሚል አርፍዳ ወደ ስራ ቦታ ጉዟን ያደረገች ሲሆን ውስጥ ላይ አለቃዋ ቻሚን ለሌሎቹ ሰራተኞች ስፖርታዊ እንቅስቃሴዎችን እንዲያደርጉ እያለማመዳቸው ነበር። እሷም ከቤተሰቦቿ ጋር ተጣልታ ወደ ቀድሞ ቤቷ እንደሄደች በዛም ምክንያት በጠዋት ለመምጣት እንደረፈደባት በመናገር ይቅርታ የጠየቀች ሲሆን ልብሷን እንድትቀይር አድርጎ ራሷን ለመከላከል እንድትችል ሲያለማምዳት እናያለን። አስቀድሜ እንደነገርኳችሁ ደቂቃዎችንም እንደቆዩ በእሷ ጉዳይ ከቻሚን ጋር ፉክክር ውስጥ የገባው ባክቶ ሆንግ ወደ ድርጅቱ በመግባት ልምምዳቸውን ያቋርጠውና አውቆ ለማስቀናት ከዚህ ቀደም ስቱዲዮ ውስጥ ተገናኝተው አሪፍ ጊዜን እንዳሳለፉ በመናገር ከእሷ ጋር ብቻውን መነጋገር ይጀምራል። ታዲያ በጊዜያቶች ውስጥ እየወደዳት የመጣው ቻሚን ይህንን ነገር ከሰማ በኋላ በቅናት መሬቱ ላይ እየተንፈራፈረ ንዴቱን ለመወጣት ሲሞክር ይታያል። ከጥቂት ደቂቃዎችም በኋላ ቀደም ሲለማመዱ አንገቱ ላይ ጉዳት እንደደረሰበት በማስመሰል ወደ እሷ ጋር ያመራና ባክቶ ሆንግ ብቻዋን ሊያናግራት ለምን እንደፈለገ ለማረጋገጥ ይሞክራል። እሷም ዴት እንዲወጡ እንደጠየቃትና እንደተቀጣጠሩ በመናገር የበለጠ እንዲቀና ታደርገዋለች። የወደዳት እንደመጣ ስለገባትም የምርም ከወደዳት እሷ የምትኖረውን የድህነት ኑሮ እንደማይጸየፈው ስለገባት አውቃ ምሽቱን በእሷ ቤት ውስጥ እንዲያሳልፉ ጠይቃው ወደ ተጎሳቆለውና ወደዛ ቤት ይዛው ስትሄድና በረንዳው ላይ ትኩስ ምግብን እየተመገቡ ድሮ ላይ ከአባቷ ጋር እዚህ ቤት ውስጥ ትኖር እንደነበር አባቷ ሶራን ካገባ በኋላ ግን ወደ ከተማ ሄደው አዲስ ኑሮን እንደጀመሩ ነግረዋለች። በክፍሉ ውስጥ አንድ የመተኛ ቦታና አንድ ብርድ ልብስ ብቻ ስላለ እሱም በጋራ ለብሰው ሙቀት ለማግኘት እየሞከሩ ሲሆን የአየር ትንበያው እንደሚያሳየው ወቅቱ ዝናባማና ቀዝቃዛ አየርን ያዘለ በመሆኑ ሁለቱም ንፋሱን መቋቋም ከብዷቸው ወደ ቅንጡ የእሱ ቤት ጉዟቸውን ሲያደርጉ ይታያል። ታዲያ በሁለቱ መካከል አሁንም አሳፋሪ ክስተቶች መፈጠራቸውን ቀጥለዋል። ሻወር ለመውሰድ ወደ መታጠቢያ ገንዳው የገባች ሲሆን ድሃ ስለሆነችና ቴክኖሎጂዎችን መጠቀም ስላለመደች የመታጠቢያ ገንዳው በውሃ ሞልቶ መፍሰስ ሲጀምር በፎጣ ተጠቅልላ እንዲረዳት እሱን ትጠራዋለች። እሱም ሊረዳት በሚሞክርበት ሰዓት ላይ የፈሰሰ ውሃ ሟልጮት ሁለቱም ተያይዘው ሲወድቁና በዚህ አጋጣሚ ሳያስቡት ሲሳሳሙም ይታያል። እህቷ ካንግ ዋጂን ደግሞ በአጋጣሚ በመንገዷ ላይ ባክቶ ሆንግን ታገኘውና ጉልበት በመጠቀም እየደበደበችው እህቷ ላይ ሊጠቀም ሞክሮ ስለነበር ስትቀጣውና የተፈጠረውን ነገር በሙሉ አንድ በአንድ እንዲያስረዳት ስታደርገው እሱም ጄሪ መጥፎ ነገርን አስባ እንደዛ እንዳላደረገች ሁሉንም እውነታ ስላስረዳት ቤቷ ከተመለሰች በኋላ ትደውልላትና የምትወደውን ምግብ አዘጋጅተው እስክትመጣ ድረስ እየጠበቋት እንደሆነ እናም እንድትመለስ ሀሳብ ያቀርቡላታል። እሷም በንግግራቸው በቀላሉ ልቧ ተሸንፎ ለቻሚን አመስግና ወደ ቤቷ እንደምትሄድ የነገረችው ሲሆን በድንገት ራሱን መቆጣጠር ከብዶት ተተሽና ትጂ በማለት የለበሰችውን ጋውን ሲይዘውና ለጥቂትም ልብሷ ከመውለቅ ሲተርፍ ራሱን ተቆጣጥሮና ባደረገውም ነገር አፍሮ ይቅርታ በመጠየቅ ወደ ቤቷ ሲሸኛትም ይታያል። ታዲያ የእንጀራ እናቷ ሶራም ከአባቷ በአደራ የተሰጠቻት ልጇ እንደሆነች አባቷ ስለሞተ ብቻ እነሱን ትታቸው መሄድ እንደማትችል በመናገር ለተፈጠረው ነገር ይቅርታ ጠይቃት ሁሌም አብራቸው እንድትኖር ልታሳምናት ችላለች። እሱ ደግሞ ሆስፒታል ውስጥ ወደሚገኘው አባቱ ጋር ያመራል። ከንግግራቸው እንደምንረዳውም ከዓመታቶች በፊት ባለቤቱ ትታው ከሄደች በኋላ ህይወቱ በሙሉ ተበላሽቶ እራሱ ልክ እንደ ታማሚ እየቆጠረ እንደቆየና ቻሚን የምትንከባከበው ዶክተር ቀጥሮለት ወደ ቤት እንዲመለስ ሀሳብ ቢያቀርብለትም እሱ ግን አሻፈረኝ ሲል ይታያል። በቀጣዩም ቀን ላይ የክሪስማስ ክብረ በዓል ቀን ስለነበር በካምፓኒ ውስጥ የቦርድ አባላቶች ተሰብስበው ይታያል። ከተሰበሰቡ ሰዎች መካከል ዳኔና ጓደኛዋ ሪና እንዲሁም ባክቶ ሃንግ ሊሊቾ ከተባለች ሴት ጋር በቦታው ላይ ተገኝቶ ይታያል። ገና ፕሮግራሙ ከመጀመሩም ቻሚን ከእጮኛ ጎን ቢቆምም ትኩረቱ በሙሉ ግን ጄሪም ጋር ነበር።
ተንኮለኛዋ ዳኔም ከጓደኛዋ ሪና ጋር አንድ ላይ ሆና እንደ ሁልጊዜው ጄሬምን ለማሰቃየት መሞከራቸውን የቀጠሉበት ሲሆን ሪና መሬቱ ላይ ውሃ ደፍታ እንድትወለውሎ ስትነግራትና እሷም ስራዋ እንደሆነ በመቁጠር በትዕግስት ተሞልታ መሬቱን ስታጸዳው በድጋሚ ግን ክብሯን የሚነኩ ቃላቶችን መናገር ቀጥላ ቦታሽን የማታቂ ዳህነች ስትላት ትዕግስቷን መቆጣጠር ይከብዳትና ልታጠቃት ትደርሳለች። ታዲያ በዚህ ሰዓት ላይ ሪና አጋጣሚውን በመጠቀም ልክ እንደ ተጠቂ ወደ ባክቶ ሆንግ ጋር አምርታ እንዲረዳት ጠይቃው የነበረ ቢሆንም ተንኮለኛ መሆኗን አውቆባት ግን ካጠገቡ እንድትርቅ ያደርጋታል። ከዚህም በተጨማሪ ለተሰበሰቡ ሰዎች ከቻንሚን አስቀድመው እሱ ከሷ የአይን ፍቅር እንደያዘውም ተናግሯል። ታዲያ ይህ ንግግሩ ቻንሚንን ከመጠን በላይ እንዲናደድና እንዲቀና ያደረገው ሲሆን እልሁን ለመወጣት ትንሽዬ ሰበብንም ፈልጎ ከእሱ ጋር ለመጣላት ሲሞክርም ይታያል። ከጥቂት ደቂቃዎችም በኋላ ወደ ፕሮግራሙ ቦታ አብረው በመጣቸው በሌሊቾ አማካኝነት ወደ ስቱዲዮ እንድትመጣ ግብዣ ይደረግላትና አብራቸው ወደ ስቱዲዮ ጉዟን ያደረገች ሲሆን እሱ ከተኛ በኋላ ከሌሊቾ ጋር ብቻቸውን መነጋገራቸውን ቀጥለው ከንግግራቸው እንደምንረዳው ባልጠበቅነው መልኩ ሌሊቾ በሕፃንነቱ ትታው የሄደችው የቻንሚን ትክክለኛ ወላጅ እናት እንደሆነች አሁን ላይም ከእሱ ጋር ያላትን ግንኙነት እንዳታቋርጥ እየመከረቻት ይገኛል። ታሪኳንም መናገር ጀምራ እሱና አባቱ ለሌላ ወንድ ብላ ትታቸው እንደሄደች እንደሚያስቡ ትክክለኛ እውነታ ግን ከድሃ ቤተሰብ ስለመጣች የባለቤቷ ቤተሰቦች ገንዘብን ፈልገች ነው በማለት እሷ ላይ ጫና ያደርሱባት እንደነበርና ሳትፈልግም ቢሆን በእነሱ አማካኝነት ትታቸው ለመሄድ እንደተገደደችም ተናግራለች። በተመሳሳይ ሰዓት ላይ ቻንሚን ንዴቱ ላይ መጠጥ ጨምሮበትና ሰክሮ ብቻውን በየመንገዱ ቼሪምን እንዳፈቀረ ጮክ ብሎ እየተናገረ ይገኛል። ምሽቱ በዚሁ መልኩ ከተጠናቀቀ በኋላ በቀጣዩ ቀን ጠዋት ላይ እህቷ ሶጂን ሆስፒታል ውስጥ ስራ ቦታ ላይ ያለች ከባክቶ ሆንግ ወደ ላይኛው የፎቁ ክፍል እንድትመጣ የጽሁፍ መልእክት ይገባላታል። እሷም ወደ ላይ በምታመራበት ሰዓት ላይ ባልጠበቀችው መልኩ በትልቁ ሰርፕራይዝ አዘጋጅተው ባደረገው ነገር ከልቡ እንደተሰሰተ በድጋሚም የትኛውንም አይነት ጥፋት ሰርተው እንደማያስቀይማት ቃል በመግባት ይቅርታ አድርጋለት እንድታገባው ሊያሳምናት ቻለ። ቼሪም ደግሞ አንድ ሬስቶራንት ውስጥ ቻንሚንን እንዲገናኙ ተቀጥረውና እናቱ ሊሊቾን ወደ ቦታው እንድትመጣ በማድረግ ብቻቸውን እንዲያወሩ ትታቸው ትሄዳለች። እሱም በልጅነቱ የሚያውቀው መልኳ ተቀይሮ ስለነበር ተመልክቶ ሊያስታውሳት ያልቻለ የነበረ ሲሆን ስሟን በመናገር ወላጅናቱ መሆኗን ታስታውሰውና እስከ ዛሬ የተፈጠረውን ነገር በሙሉ በጥቂቱም ቢሆን ልታስረዳው ትሞክራለች። እሱ ግን በንዴት ተሞልቶ ሊያዳምጣት እንኳን ፈቃደኛ ሳይሆን ለራሷ ጥቅም ስትል እሱንም ሆነ አባቱን ትታው እንደሄደች አሁን ላይ አድጎ ትልቅ ሰው እንደሆነና ካሁን በኋላ እናት እንደማያስፈልገው በመናገር ትቷት ከካፌው ለቆ የወጣ ሲሆን በሩ ላይ ቆማ እየጠበቀችው የነበረችውን ጄሪምን ሳይቀር እያለቀሰ ከካዲዋ እናቱ ጋር ስላገናኘችው እሷንም ጥፋተኛ አድርጎ መውቀስ ይጀምራል። ጄሪም ግን በተረጋጋ ስሜት ውስጥ ሆና አቅፋ እያባበለችው እናቱን ከልቡ እንዲያዳምጣት እውነታውንም እንደሚረዳ በመናገር ሀሳቡን አስቀይራው ተመልሶ ወደ ውስጥ በመግባት ከእናቱ ጋር መነጋገሩን ይቀጥላል። ታዲያ ይህ አጋጣሚ ከእናቱ ጋር እንዲታረቅ ብቻ ሳይሆን እድሎችን የፈጠረለት ቼሪ ምንም እንደሚወዳት በድርጊቶቹ እንዲያሳያት አድርጎታል። በቀጣዩ ቀን ጠዋት ላይም ትላንትና አቅፋው ስለነበር ያንን ክስተት እያስታወሰ ደስተኛ ሆኖ ቢነቃም በሚያሳዝን ሁኔታ ግን የዛኑ ቀን ላይ ፍቅሩን ሊገልጽላት ወስኖ ስጦታዎችንና አበባን ገዝቶ ወደ እሷ ጋር እየሄደ ያለ እጮኛው ዳኔ ወደ እሱ ጋር በመምጣት ታስቆመውና እሱንም ጄሪምን እንዲሁም የእሷን ቤተሰቦች ሳይቀር እንደምትጎዳ በማስፈራራት ከእሷ እንዲርቅ ልታሳምነው ቻለች። በእሱ ላይ ተስፋ እንድትቆርጥ ለማድረግም ስላቀደ በቀጣዩ ቀን ላይ ወደ ድርጅቱ ከዳኔ ጋር ያመራና እሷ እየሰማችው ለረዳቱ የሰርጋቸውን ዝግጅት በፍጥነት እንዲጀምሩ ይናገራል። እንደምትመለከቱት በሰማችው ነገር ተደናግጣ አይኗን ባዝሏል። እዛው ቆሞ የነበረው ባክቶ ሆንግም አረጋግቶ ብቻዋን ማናገር ይጀምርና ወደ በርሊን ጉዞውን ሊያደርግ እንደሆነ አብረው እንድትመጣና እሳ ከአዲስ ህይወቷን እንድትመሰርት እድሎችን ይፈጥርላታል። እሷ ግን በጆሮዋ ላይ የቅድሙ የቻንሚን ንግግር እያቃጨለ ስለነበር ለጥያቄው ምላሽ ልትሰጠው አልቻለችም። ረጋ ብላ እንድታስብበትም ነግሯት ከቦታው ለቆ የሄደ ሲሆን ቤቷ ከተመለሰች በኋላ እንኳን እያለቀሰች ለቤተሰቦቿ የተፈጠረውን ነገር ትናገራለች። በቀጣዩም ቀን ላይ እንዲህ በቀላሉ በሱ ላይ ተስፋ ላለመቁረጥ አቅዳ ሀሳቡን ለማስቀየር እንደምትወደውም ለመናገር ወደ ቤቱ ጉዞውን ያደረገች ሲሆን ገና ሲመለከታት መጀመሪያ ሲተዋወቁ ወደነበረው ወደ ኮስታራው ማንነቱ ተቀይሮ ምን ፈልጋ ወደዚህ እንደመጣች ይጠይቃታል። እሷም አውቃ ልታስቀናው ትላንትና ባክቶ ሆንግ ስላቀረብላት
የጉዞ ሀሳብ የነገረችው ሲሆን ባልጠበቀችው መልኩ እሱ ግን አሪፍ እድል እንደሆነ ህይወቷን ከአዲስ ለመጀመርም እንደምችል ነበር የነገራት። ታዲያ በንግግሩ ተናዳ እስከዛሬ እንደተጫወተባት መጥፎ ሰው መሆኑን በመናገር ትታው ለመሄድ ስትሞክር አስቁሟት በድንገት ጎትቶ የስማትና በሴቶች ስሜት ላይ መጫወት እንደሚያስደስተው በመናገር የበለጠ ያናድዳታል። ከጥቂት ቀናቶችም በኋላ ለእሷ ገዝቶላት የነበረውን ቀለበት እየተመለከተ ብቻውን ስራ ቦታ ላይ ተቀምጦ ይታያል። በድንገት ግን ከዚህ ቀደም ልጁን አስከፍቶበት እንደነበር ያወቀው የዳንኤል አባት ከሰዎቹ ጋር በመሆን ወደ ቦታው ይመጣና ውስጥ ላይ ያሉትን እቃዎች አንድ በአንድ ሲያወድማቸው እሱንም እየደበደበው በድጋሚ ልጁን እንዳያስከፋበት ሲያስጠነቅቀው ይታያል። አባቱ ሳይቀር ወደ እሱ ጋር በመምጣት ገንዘብ ደስታ ሊፈጥርለት እንደማይችል እናም በድህነት ውስጥም ቢሆን ከሚወዳት ሴት ጋር አብሮ ቢሆን እንደሚሻለው የመከረው ሲሆን በጥቂት ቀናቶች ውስጥ ምክሩን የተቀበለ በሚመስል መልኩም በዜናዎች ላይ ትልቁ ቻንግዳም ሄቨን የተባለው ካምፓኒ በዕዳ አማካኝነት እንደከሰረ መዘገብ ይጀምራል። ይህንን ዜና እየተመለከተች ወደ ነበረችው ጄሪም ጋር በዴሊቨሪ ሰራተኛ አንድ ወረቀት የተላከላት ሲሆን በወረቀቱ ላይም ቻንሚን በህፃንነቱ ሲንደሪላ ናት ብሎ የሳላት ስዕል ይታያል። በዚህም ምክንያት አስቀድማ ወደ ባግዶሆንግ ጋር ታመራና እዚሁ ከምትወደው ሰው ጋር አንድ ላይ መሆን እንደምትፈልግ ባቀረበላት የጉዞ ሀሳብም እንደማትስማማ ከነገረችው በኋላ እሱን ለማግኘት ወደ ካምፓኒው ታመራለች። በሰዓቱ ቻንሚን ውስጥ ላይ የዳናይ አባት ጥቃት ሲያደርስበት ጥሎት የነበረውን ቀለበት አሁን ላይ ለማግኘት እያፈላለገ ነበር። ከአንዳንድም ስታየው ምንም እንኳን ድሃ ሆኖ ባዶ እጁን ቢቀርም እንደምትወደው ግን አስቀድማ ፍቅሯን ስትገልጽለት በተመሳሳይ መልኩ እሱም ቢሆን ጠንክሮ በመስራት ያጣውን ነገር በሙሉ እንደሚያስመልስ ቃል ገብቶ እሱም እንደሚወዳት በመናገር ጣቷ ላይ ቀለበቱን አድርጎ እንድታገባው ይጠይቃታል። በፊልሙም የመጨረሻ ትዕይንት ላይ ቻሚን ወደ አባቱ ጋር በመሄድ በአንዲት ሴት አማካኝነት እውነትን ፍቅር እንዳለ እንደተረዳ በመናገር ከእናቱ ጋር እንዲገናኙ ሲያደርገውና ብቻዋን የቀረችው ዳኒ ደግሞ ከዚህ ቀደም ጄሪምን በመከረቻ መሰረት ለራሷ ጥሩ እድልን ለማምጣት አዋቂ ወደ ተባለች ሴት ጋር አምርታ ደስተኛ አድርጎ የሚያኖራትን ሀብታም ባል እንደምትፈልግ የነገረቻት ሲሆን ሴትየዋ ግን ምኞቷን እንደማታገኝ ዕጣ ፈንታዋንም አምና መቀበል እንዳለባት ነበር የነገረቻት። በመጨረሻም እይታችንን ከ6 ወራቶች በኋላ ወደፊት እናደርግና ሶራ ወደ ሕክምና ቦታ ተወስዳ ሴት ልጅን በሰላም ትገላገላለች። ቼሪምም ከልጅነቷ ጀምሮ ትመኘው ወደነበረው ወደ ስነ ጥበቡ ዓለም የተቀላቀለች ሲሆን ከምታፈቅረው ቻንሚን ጋርም ተጋብታ ደስተኛ ሆነው አንድ ላይ ሲኖሩ እያየን እይታችንን እዚህ ላይ እናበቃለን። ቤተሰቦች ፊልሙ ይህንን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ አትርሱ። በቀጣይ ልክ እንደዚህ ባበደ በሌላ ቪዲዮ እስኪያገናኘን ድረስ ቸር ያቆየን።